ሰላም ተመልካቾቻችን ማስተዋል አሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ የምንገኘው በዳግማዊ ምኒልክ ሆስፒታል ነው። የምንገኝበትም ዋና ዓላማ በማሽከርከር ሂደት አደጋ አድርሰው ደርሶባቸው ያሉ አሽከርካሪዎችና እንዲሁም በአሽከርካሪው ጥፋት አደጋ የደረሰባቸውን ወገኖች ለማየት ነው። አብረን እንቆይ፣ አብረን እንሁን፣ ተከተሉ። ተመልካቾቻችን ማስተዋል አሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ የምንገኘው በዳግማዊ ምኒልክ ሆስፒታል ነው። የምንገኝበትም ዋና ዓላማ በማሽከርከር ሂደት አደጋ ያደረሰችንና አደጋ የደረሰበትን ልጅ ኢንተርቪው ለማድረግ ነው። እንግዲህ ይህ ቃለ መጠይቅ የምናደርገው በበጎ ፍቃድ፣ በሁሉም መልካም ፍቃድ ነው። ይህም የምናደርግበት ምክንያት ለሌሎች መማሪያ እንዲሆን ሌሎች አሽከርካሪዎች አደጋ ካደረሱ በኋላ የተጎዳውን አካል ማሳከም እንደሚጠበቅባቸው፣ ትሪት ማድረግ እንዳለባቸው፣ አስፈላጊውን እገዛ ማድረግ እንዳለባቸው በይበልጥ አሽከርካሪዎችና ባለንብረቶች ይህንን ነው የምናየው። እንግዲህ ዛሬ እንዳጋጣሚ ሆኖ መልካም ሴት አግኝተናል። ይቺ መልካም ሴት ስሟን፣ አደጋው የተፈጠረበትን ቀንና ሰዓት ትነግረናለች። አብረን እንሁን፣ አብረን እንቆይ። ማን ልበል እናት? ስሜ ፍሬህይወት መንግስቱ ይባላል። እሺ፣ እንግዲህ በማሽከርከር ሂደት አደጋ ደረሰብሽ። አደጋው መቼ፣ የት ቦታ፣ በምን ሰዓት ተፈጠረ? አደጋው የደረሰው በ12 ነው፣ ግንቦት 12 ማለት ነው። ሚያዝያ 12 አሁን ግንቦት 12 አይደለም 12። ልጄን ከትምህርት ቤት ላመጣ ወጥቼ ቆሜ ያለ አቁሜ ልጄን ላመጣ ስገባ ግን በግራም በቀኝም ከፊቴም ብዙ ተሽከርካሪዎች ነበሩ። ስወጣ ደግሞ በጣም ክላክስ እያደረጉ ከኋላዬ በጣም እያስጨነቁኝ ነበር፣ በጣም ከመጠን በላይ ማለት ነው። ከዛ እንደውም ስገባኔ እነሱ ክላክስ ማድረጋቸውን አስተውዬ ግን አደጋ ያደረስኩበት ሰው ነው የነገረኝ። ይቅርታ ብያቸው ገባው። ከኋላ የነበሩትን ሰዎች መኪናዎችም ብዙ ነበሩ፣ ከኋላይም ከፊትም ከጎንም ከግራም ከቀኝም ማለት ነው። ጠባብ ቦታ ነበረ። ትምህርት ቤት በር ላይ ነው ልጄን ከትምህርት ቤት ላመጣ። ከዛ ግን ከገባሁኝ በኋላ ምን እንደተፈጠረ አላወቅኩም። በቃ ገባው፣ መኪናውን አስነስቻለሁ። ከዛ ግን እግሬን ሲል ነው የሰማሁት። ከዛ በኋላ ግን እዛ ካየሁት በኋላ በቃ በሰዓቱ ያው ራሴን አልተቆጣጠርኩም ነበረ። ግን እኔ ብረበሽም ምንም ብጨነቅም ከኔ መጨነቅና ከደረሰው አደጋ የሰው ሕይወት ስለሚበልጥ ወዲያውኑ ቁልፉንም መኪናዬንም ለትምህርት ቤቱ ዳይሬክተር አስረክቤ እሱን ወደ መርዳት ነው የሄድኩት። እኔ አልወሰድኩትም በሰዓቱ። ግን እኔ ያልወሰድኩት ደንግጬ ስለነበረ ነው። ሄጄ ስጠይቀው ዳይሬክተሩን ሚስተር ስለው ጓደኞች ሰዎች ወስደውታል አለኝ። ከዛ በኋላ ወዲያውኑ ለባለቤቴ ደወልኩለት። ወዲያው ባለቤቴ መጣ። ከዛ በኋላ ሄድን ወደ ጤና ጣቢያ። በቃ ራሴ ባልችልም ግን ራሴ መቆጣጠር ባልችልም በሰዓቱ ግን እስከ ጤና ጣቢያ ከደረስኩበት ሰዓት ጀምሮ ዛሬ 1 ወር ከምናምናችን ነው። ጋመንሴ ክላክስ ማብዛት ነው። ክላክስ እንደቀላል የሚታይ አይደለም። በአደጋ ደረጃ ክላክስ ከኋላ በሚደረግበት ሰዓት እንግዲህ በይበልጥ ሴቶች እህቶቻችን ይደነግጣሉ፣ ወንዶችም ከዛው በላይ ይደነግጣሉ። ግን በብዛት ክላክስ ከማድረግ ብንቆጠብ እንግዲህ አድማጭ ተመልካቾቻችን ማስተዋል አሽከርካሪዎች ማህበር እንዲህ አይነት በጎ አሽከርካሪዎችን እያበረታታን በማሽከርከር ሂደት ማንኛውም አደጋ ይገጥማል። በሚገጥምበት ሰዓት አደጋ አድራሽ ወይም አደጋ የደረሰበት አሽከርካሪ ምንድነው ማድረግ ያለበት፣ ተገቢውን ሕክምናና ክትትል ማድረግ አለበት በሚል ነው። እንግዲህ እቺ እህታችን ይህን ወንድማችንን እያሳከመች እየተንከባከበች ትገኛለች። የአደጋው መነሻ እንግዲህ ክላክስ ከጀርባ ስለበዛባት ተረብሻም ነበር። እንግዲህ በዛ በመረበሽ ውስጥ ነው ያለው። ስለዚህ እንግዲህ ከኋላ ክላክስ የምታደርጉ በይበልጥ የከባድ መኪና አሽከርካሪዎች መጠን ያለፈ ከተማ ውስጥ ነው የምታሽከረክሩት። እንግዲህ አሽከርካሪ እንደመሆንሽ መጠን ምን ያህል ዓመት አሽከርክረሻል? 12 ዓመት 12 ዓመት አሽከርክረሻል። እንግዲህ በዚህ አሽከርካሪነት ጊዜሽ ምን ከዚህ በላይ የገጠመሽ ነገር አለ? አጋጣሚ ምንም የገጠመኝ የለም። ያችኑ አሁን አደጋ ያደረስኩባትን መኪና ነው ማሽከረክረው። ከመጀመሪያም ስለምድም በእሷ ነው የለመድኩት። በቃ እሷ ነች ከኔ ጋር ያለችው። ከእሷ ውጭ ሌላ መኪና ማሽከርከር አላውቅም። ግን ምንም እሷንም እየነዳሁ ምንም አይነት አደጋም ደርሶብኝ አያውቅም። አደጋም አድርሼ አላውቅም። አደጋ የደረሰ አደጋም አይቼ አላውቅም። ለዛም ይመስለኛል በሰዓቱ የተደናገጥኩት። ግን በደረሰብኝ ሰዓት ግን በቃ የነበረኝ መረበሽ እስካሁን ድረስ እሱ ማስታወስ አልፈልግም። በቃ ይሄ ነው። መልካም እንግዲህ
12 ዓመት አሽከርክራለች። መንጃ ፈቃድም ያወጣቸው በማሽከርከር የሚያዘቻት መኪና ናት። ከመኪናዋ ጋር መልካም ግንኙነት ወይም ደግሞ መልካም እውቀት አላት ማለት ነው። በማሽከርከር ሂደት አንድ አሽከርካሪ ከመኪናው ጋር በቆየ ጊዜ እና ሳይቆይ አንድ አይደለም። ብድግ አድርጎ በአንድ ቀን የሚያደርሰው አደጋና በረጅም ጊዜ የሚፈጠርበት አደጋ 12 ዓመት ማሽከርከር ምንም አይነት አደጋ ሳታደርስ በመቆየቷ ማለት ነው። ስለዚህ በዚህ አጋጣሚ ከልብ እንደ ማህበርም እናመሰግናለን። ከልብ እናመሰግንሻለን። እግዚአብሔር ይስጥልን። እንደዚህ አይነት ሰዎችን ያብዛልን ነው የምንለው። እንግዲህ ባየነው መሰረት በርካታ ሴቶች አደጋ ያደረሱባቸውን ወገኖች እየተንከባከቡ ነው ያሉት። ወንዶቹስ ሴት ነው ያላችሁት? ገይታችሁ ስትሄዱስ ምን አይነት የህሊናና የሞራል አቅም ነበራችሁ? የሰው ልጅ ገይቶ እንደመሄድ የሰው ልጅ ገይቶ ያለማሳከም ምን አይነት እንደሚባል እንጃ። እስቲ በዚህ ሂደት ላይ ደግሞ አንቺስ ምን ይሰማሻል? እንግዲህ አሁን እየተንከባከብሽው ነው፣ አሁን እያገሽው ነው ያለሽው። ወንድማችንም ደስተኛ ነው ሲያመሰግን ሰምተናል። እሱንም በቃል በድምፅ እንወስዳለን። አንቺም እንደው አሽከርካሪዎች ምን ማድረግ አለባቸው? ምን አይነት ጥንቃቄ ማድረግ አለባቸው? ከተከሰተስ በኋላ ምንድን ነው ማድረግ ያለባቸው? እስቲ ከሙያ አንጻር ንገሪልን፣ ምከሪልን። ጥንቃቄው እንዳለ ሆኖ ግን ማንም ሰው እኔን አሁን እንደተረዳሁት አደጋ ደርሳለሁ ብሎ ከቤት የሚወጣ የለም። ሁሉም ሰው ድንገት ነው የሚፈጠረው። ለትራፊኩም ነግሬዋለሁ የዛኔ እንትን ሲለኝ በፍጥነት እያሽከረከርኩ አይደለም ወይ ጠጥቼ አይደለም፣ በቃ ከቤቴ ወጥቼ ነው። ከቤቴ አደጋው የደረሰበት ቦታ 20 ደቂቃም አይሆንም በዛ ሄጄ ነው። ከዛ ቆሜ ስነሳ ነው የደረሰው። ግን ለማንም ሰው ምለው ከደረሰ በኋላ በቃ ይደርሳል። ይሄ ማለት ፈልጎ ሳይሆን በቃ በተለያየ ምክንያት አሁን እኔ ለህሊናዬ እንኳን መንገር አቅቶኛል። ሁሌ ተኝቼም ቁጭ ብዬም አስበዋለሁ። ግን በምንድን ነበር ያደረስኩት? እንደውም ብዙም የስነ ልቦና ሰዎችም በቃ ያንን አታስቢ፣ ወደኋላ ለምን እንዳደረስሽ ለምን አደረስኩ ብለሽ አታስቢ፣ በቃ እሱ ሆነ። ግን ለማንም ሰው ግን ምለው ከደረሰ በኋላ ግን በቃ ያ ሰው ሊደናገጥ ይችላል በሰዓቱ። ግን ሲያደርስ በቃ የኔ ነው ለሚለው ሰው መደወል እሱ ባይችል ማለት ነው። ከዛ እኔ አሁን እንደዛ ነው ያደረኩት። በቃ እኔ ሲደርስብኝ ልክ እሱን ድምፅ ስሰማ መጀመሪያ ለባለቤቴ ነው የደወልኩት። ከዛ በኋላ ባለቤቴ መጣ። ከዛ አብሮኝ የሚሆነውን ነገር እያስተካከልን እዚህ ደርሰናል። ሰዎችም አደጋ ሲደርስባቸው ያ ሰው ይመታናል፣ ያ ሰው ጉዳት ያደርስብናል ብለው ማሰብ ሳይሆን ያ ሰው በፍቅር ከቀረቡትና ካገዙት ለምንድን ነው ክፉ ነገር የሚያስበው? አያስብም። ግን ጥሎት ከሄደ ወይ ለመሄድ ከሞከረም እንኳን ያ ሰው አይምሮ ላይ ጥሩ ነገር አያስብም። እኔ አሁን እዚህ በማስታመምበት ሰዓት እንኳን የብዙ ሰዎችን እሰማለሁ። የእኔ ጥሎኝ ሊሄድ ነበር፣ እኔ ነኝ አይቸው ስለዚህ ያዙልኝ ብዬ ያገዘኝ ይላሉ። ግን አሁን ያ ሰው ስሜቱ ጥሩ አይደለም። ለመሄድ ስላሰበ ደስ ላይለው ይችላል። ያ ሰው ከዛ ሌላውን ነገር ከዛ በኋላ እየተነጋገሩ ማምጣት ይቻላል። በቃ እኔ ያንን ያደረኩት በቃ ወዲያው ጤና ጣቢያ ሄድኩኝ። ከጤና ጣቢያ ትራፊኩ መጣ። ከትራፊኩ ጋር እዚህ መጣን። ሚኒሊክ ካርድ አወጣው። በቃ ሁሉንም የሚደረገውን ፕሮሰስ አድርጌ ለዶክተሩ አስረከብኩት። ከዛ ደግሞ ጣቢያ መሄድ ስለነበረብኝ ጣቢያ ሄድኩኝ። ከዛ እሱ ደግሞ ሌላ ፕሮሰስ ነው። ግን ሰዎች በቃ ይሄን ያድርጉ። ማነት እናታችን ቅድም ሲሉ ነበረ ህጉ ምናምኑን ትተውት የሰው ልጅ ደም ነገ ደም ይጠይቃል። በቃ እኔ ደግሞ ለልጆቼ መጥፎ ነገር ማቆየት አልፈልግም። እንቅልፍ ደግሞ እንዲነሳኝም አልፈልግም። አሁን ለመታበይም ሳይሆን እናደረኩ ለማለት ሳይሆን ህሊናዬ እንቅልፍ እንዲነሳኝ አልፈልግም። መልካም እንግዲህ ተመልካቾቻችን ይሄው እንደምትመለከቱት እንደዚህ ያለ ልበቀናነት፣ እንደዚህ ያለ አስተዋይነት፣ እንደዚህ አይነት ሩህሩህነት፣ የእናትነት ስሜት በይበልጥ አሁን ዛሬ እዚህ ያገኘናቸው የሚንከባከቡት በይበልጥ ሴቶች ናቸው እየተንከባከቡ ያሉት። ሌላ ክፍልም እንደዚሁ አለ። እንደዚሁ ሴት ነው የምትንከባከበው። አደጋውንም ያደረሰችው ሴት ነች። ወንዶችስ ምን እያደረጋችሁ ነው? አሁን በርካታ ወንዶች አደጋ አድርሰው ተሰውረዋል አሉ። ማሳየት እንችላለን። እንቀጥላለን ወደታችና በዚህ አጋጣሚ አሽከርካሪ ሆን ብሎ ከቤቱ ሰው ሊጎዳ አይወጣም፣ ሰው ሊገላ አይወጣም፣ ሰው አደጋ ሊያደርስ አይወጣም። ግን ይከሰታል። በተከሰተ ሰዓት ምን ማድረግ አለበት? ይህን ግዴታችን በዝርዝር የነገረችንን ነገር በማድረግ ራሳችሁን ጠብቁ። ከህግም ከህሊናም ለመዳን ራሳችሁን ጠብቁ። በተለይ ደግሞ በማሽከርከር ሂደት ቅድም እንደተናገር ነው ማጋጠም ነገር ስለሌለ ካጋጠመ ወደ መፍትሄው ነው። እናመሰግናለን እህታችን። እንግዲህ እግዚአብሔር ጨርሶ ይማርልሽ፣ አንቺንም ለቤትሽ ያብቃሽ። እንግዲህ ምንም የምንለው ነገር የለም። ከልብ እናመሰግናለን። የምትይን ነገር ካለ እስቲ? ምንም የለም። በቃ ሰዎች ይህን ሲደርስባቸው አደጋ በቃ ይህንን ያድርጉ። ከዛ በተረፈ ደግሞ እናንተንም እናመሰግናለን። ሚዲያም ደግሞ በቃ ብዙ ሰዎች አያውቁም የሚባል የለም። አሁን ሁሉም ሰው ሚዲያ በእጁ ላይ ነው፣ ስልኩም አለ፣ ሁሉም ነገር አለ። ግን
በቃ እያወቀን ባናደርግ ይሄንን እኔ አሁን የተረዳሁት ይሄንን ነው። አሁን እዚህም ከኔ ጋር አብሮኝ የተኛ ሰው ነበረ እንደዚህ በሳይክል በሞተር እየሄደ እሱ በሞተር እየሄደ ግን ሌላ በሰው በመኪና ገጭቶት ግን ሊያመልጠው ሲል ማታ ነው እሱ በቃ ራሱን ስላወቀ ነው እንዳያመልጠው የሆነውና በቃ ይመታኛል ይገለኛል ምናምን የሚለውን ነገር ትቶ በቃ ሰው ያንን ሰው ማዳን ነው። እኔ አሁን በቃ እኔ አሁን ህሊና የሚነግረኝ በቃ ያ ነው። ምን በቃ እኔ አላውቅም እኔ እንጃ በቃ ማዳን ላይ በቃ ሰው ቢሰራ በቃ ገንዘቡን ምኑንም ትቶት በቃ ያንን ሰው መጀመሪያ እስቲ ቆይ ይሄን ሰው ልርዳው በቃ ሂዩማኒቲ ማለት ነው። ያ ነገር ካለ ሌላው ነገር ሁሉ በቃ ትርፍ ነው። በቃ የሰው ልጅ ከጤና በላይ ስለሌለ ማለት ነው። እኔ እንደውም በዚህ አጋጣሚ እኔ አሁን ገንዘብም ተሰርቆብኛል፣ ስልኬም ተወስዷል በሰዓቱ ግን አንድ ቀንም ኖቲስ አድርጌው አላውቅም። አሁን ትናንትና ነው በወር ከምናምን ስልክ ራሱ መያዝ አስጠልቶኝ ማለት ነው። እነዚህም ሰዎች ደግሞ በዛው ልክ ሰው ኢንፎርሜሽን እንዲሆን ይገባል። በቃ አደጋ ሲደርስበት ሰው ያንንም ራሱን መጠበቅ አለበት። ገንዘቦችን ይወስዳሉ፣ እቃዎችን ይወስዳሉ፣ ሌላ ጥቃት ማለት ነው። ምናልባት ለዛ ሰው ላይጠቅመው ይችላል፣ ግን ባያደርጉ ያንን ሌላ የዳዳ ባይጨምሩ ሰውን የሞራል ውድቀት አለውና በቃ ይሄንን ነው የምለው። እናንተን ደግሞ በጣም አመሰግናለሁ። እሺ እናመሰግናለን። እንግዲህ አሁንም ሁለተኛ መልእክቷ ትንሽ ጠንከር ያለ ስለሆነ አደጋ በደረሰበት ሰዓት ከተሽከርካሪም ውስጥ በማደናገር ወይም የምታግዙ መስላችሁ እንዲህ አይነት አስነዋሪ ስልክን ማንሳት፣ ዶክሜንትን ማንሳት በይበልጥ የማይጠበቅ ከሰው ልጅ ላይ የማይጠበቅ በቃ ሰው የሆነ ሰው አደጋ የደረሰበትን ሰው ማገዝ እንጂ አደጋ ከደረሰበት ላይ ደግሞ ተጨማሪ ጥቅሞችን ለመውሰድ እቃዎችን ማነሳሳት ተገቢ አይደለም። እንዲህ አይነት አድራጎት የምታደርጉ ሰዎች፣ እንዲህ አይነት ያልተገባ ነገር የምታደርጉ ሰዎች አደጋን ተከትላችሁ ለህሊናችሁ ይክበዳችሁ፣ ተዉ፣ ታቀቡ ነው የምንለው። እንግዲህ አሁን ደግሞ ወደ አደጋ ወደ ደረሰበት ልጅ እንሄድና ትንሽ ሀሳብ አስተያየቱን እንቀበለዋለን። እንግዲህ አድማጭ ተመልካቾቻችን እንግዲህ የተፈጠረው አደጋ በዚህ በወንድማችን ላይ የእግር ጉዳት ነው። የእግር ጉዳቱ እንግዲህ በሕክምና ክትትል እየተደረገለት ይገኛል። እስቲ ስለ እሷ የሚለንን ነገር ስለተደረገለት ነገር፣ ሌሎችም አሽከርካሪዎች ማድረግ ስላለባቸው ጥንቃቄ፣ እንደው አደጋው መቼ የት ተፈጠረ? አደጋ የተፈጠረው ማብራት ኃይል ነው የተፈጠረው። ቪጂን አካዳሚ ትምህርት ቤት አጠገብ እኔ ተማሪዎቹን እየመለስኩ ነው። ተማሪዎቹን እየመለስኩ የቆመው መኪና በጀርባ በኩል መጥቶ መታኝ። አንተ እዛ አካባቢ በምን ምክንያት ተገኝተህ ነበር? ስራ ነው የሚሰራው እዛ የቪጂን ትምህርት ቤት ጥበቃ ነኝ። በጥበቃ ስራ ነው የምትተዳደረው? በጥበቃ ስራ በዛ ነው የምስተዳደረው። አሽከርካሪ ሆን ብሎ ሰውን ሊጎዳ እንደማይወጣ ሁሉ አንዳንድ ጊዜ በሚፈጠሩ አደጋዎች የገጭው አካል ወይም ደግሞ አደጋ ያደረሰው አካል ቀና ትብብርና በጎነት ወሳኝነት አለው። እና አሁን እህታችንን እንግዲህ ከአንተ ጋር ያገኘናት አንተን እያሳመመች እያስታከመች ነው ያለችው እና እንደው እንደዚህ አይነት ሰዎች እንዲበዙ የምትነግረን የምታስተላልፈው መልእክት ካለ በዚህ አጋጣሚ? ያው እንደዚህ የሚገጫ ሰው በዚህ በቃ እኔ የሚያስተላልፍ የሚፈልገው በቃ በትህትና መጥቶ መጠየቅ፣ ማሳከም በቃ እንደዛ ማድረግ ነው እንጂ ጥሎ መሄድ በቃ እንትን አይልም። መልካም እንግዲህ አሁን የሕክምና ክትትሉ ጥሩ ላይ ነው ያለው። ከአደጋ ካደረሰችውም ልጅ ጋር መልካም ግንኙነት ነው ያለ። እንግዲህ እኛ እንደ ሙያ ማህበር የራሳችን የሆነ አሰራርና ደንብ አለን። በዛ መልኩ መጠንም ማየት እንችላለን። ከዛ ባሻገር ግን አንተ በፈቃደኝነት በህመም ላይ ያለህ ይህን ቃለ መጠይቅ በፈቃደኝነት እንድናደርግልህ ስለፈቀድክልን ከልብ እናመሰግናለን። አመሰግናለሁ። እኔም አመሰግናለሁ። እሺ የምታስተላልፈው መልእክት ካለን በዚሁ አጋጣሚ? እሷም እያሳከመችኝ ነው፣ ያው መታ እያየች ነው፣ እያሳከመችኝ ነው። በቃ በጥሩ ሁኔታ እያየኝ ነው። እሺ እንግዲህ አድማጭ ተመልካቾቻችን ይህንን ይመስላል። መልካም ግንኙነት አላቸው ከአደጋ ደረሰችው ልጅ ጋር። እዚህም ደግሞ ወንድም አለ በሕክምና ማዕከል ውስጥ ትንሽ ነገር እንዲለን እንጠይቃለን። በዚህ አጋጣሚ ደጋግመን እንደምንናገረው አሽከርካሪዎቻችን ታገሱ። በየሆስፒታሉ በየእስር ቤቱ በርካታ አሽከርካሪዎች እስር ቤት ነው ያሉት። በርካታ አሽከርካሪዎች አደጋ ደርሰው ጠፍተዋል። በርካታ አሽከርካሪዎች ደግሞ እንደዚህ ችግሮችን በጋራ ለመፍታት ይጥራሉና እስቲ አባቱም አሉ የተጎጂው የሚሰጡን ሀሳብ ካለን እንጠይቃለን። ከአባቱም በላይ ደግሞ ጓደኛ እዚሁ በሕክምና ላይ የእሷን ጥሩነት በጎነት መመስከር የሚፈልግ ልጅ አለ። እሱን ደግሞ እንደዚሁ
እናናገራለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን እዚህ በሕክምና ማዕከል ውስጥ ቤተሰቡን እያስታመመ ያለ ወንድማችን አለ። እንግዲህ እሱ አንዳንድ ነገር ሊለን ፈልጎ ነው። ስለ አደጋም ከዚህ በፊትም አደጋ አጋጥሞት እንደነበረ ነግሮኛል። የአደጋን አስከፊነት፣ አደጋን ማስቀረት እንዴት ይቻላል የሚለውንም ነገር ከዛም አልፎ ተርፎ እንግዲህ አሁን እሷ እዚህ እያደረገች ያለችውን ነገር መመስከር እፈልጋለሁ ስላለን እንግዲህ ስምህም አልበል። ስሜ አብዮት ኃይሉ እባላለሁ። እሺ እንግዲህ እህታችን ወንድማችንን እያስታመመች እንደሆነ ነው ያየነው። እስቲ ስለ እሷ ትንሽ ነገር በለን። እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሲገጥመኝ ነው። እዚህ ከገባን ሳምንት ሆኖናል እና በምንመለከትበት ሰዓት ጠዋትም ማታም እዚህ ነው ማያት። እኔ ራሱ እህቱ ነበር የመሰለች እንጂ አደጋ አድራሽ አልመሰለችኝም ስለ እውነት ለመናገር። እና እኔ በግልጽ ጠይቂያት እንደዚህ ደረሰብኝ አድርሼ ነው ብላ ይሄን ቃል ስትነግረኝ እኔ ቁስሉ ስላለኝ እጅግ በጣም ተሰማኝ። የራሴ ጉዳይ ስላለ ልጄ ላይ የመኪና አደጋ ደርሶ ስለነበር ከዚህ በፊት እጅግ በጣም ነው ያዘንኩት እና በራሴ እሷን ደግሞ ስመለከት እንዲህ አይነት ሰው አለ እንዲህ ብዬ ነው የጠየቅኩት ራሴ። እንዴት አገኘኸው? እንግዲህ በፊት ከአንተ ልጅ ላይ የደረሰ አደጋ አለ። አሁን ደግሞ እንደዚህ በአጋጣሚ ያጋጠመ አደጋ ከዛኛውና ከዚህኛው ጋር እስቲ ስታነጻጽረው እንዴት ታየዋለህ? ህሊና ሀብት አይደለም፣ ከልብ የሚሰጥ ስጦታ። በሀብት ቢሆን የኔን ልጅ የገጩ ሰዎች ናቸው ልጄን እንደ ልብ የሚንከባከቡት። ከልብ የሚሰጥ ጥሩነት ነው እሷ ላይ ያየሁት። ከእግዚአብሔር የተሰጠ ነገር ነው እንጂ ሀብት አይደለም። ስመለከተው ሀብት ስላለ ስለሌለክ አይደለም። የኔ ልጅ ላይ አደጋ ያደረሱት ሰዎች በአገሪቷ ውስጥ አሉ የሚባሉ ካምፓኒ ያላቸው ሰዎች ናቸው። የ3ኛ ዓመት ዩኒቨርሲቲ ተማሪ ናት። ወደ ትምህርት ቤት እየሄደች ነው። መንገድ ለቆ መጥቶ ነው ሰርቪስ እግሯ ላይ ያጣ። እግሯ ተሰበረ። እንግዲህ ሽንት ቤት እየተሸከምን ስናመላልስ ልጅቷ ጤና የላትም። በዛ ላይ ምግብ አትወስድልንም። ይህ ሁሉ እያለ ያንን ሁሉ አሳለፍ። በዛን ሰዓት አንድ ቀን እንኳን ይማርሻል አሉና ግን ላልዋሽ ትምህርት ቤት በቀን ነው ራይድ እንዳታቋርጥ 1 ዓመት ነው የቀራት በራይድ የምናመላልሰው። 1 ወር ከምናምን እንደዚህ ወርተውናል። ከዛም በኋላ አቆሙት። ከዛ ያቺ ልጅም በማዕረግ ተመረቀች። ደስ ይላል። እግዚአብሔር የተመሰገነ እና ተመረቀች። ግን ተመርቃ የኔ ልጅ ሩቅ ቦታ ሄዳ መስራት አትችልም። በዛ አደጋ የተነሳ ማለት በዛ አደጋ የተነሳ ፍርድ ቤት ተከራከር ላይ ደረስ። ልጅ ተማሪ ናት፣ ደሞዝተኛ አይደለች ተብሎ ልጄ ካሳ እንኳን ማግኘት አልቻለችም። የሞራል ካሳ 1000 ብር ነው የወሰነላት ፍርድ ቤት። ኢትዮጵያ ውስጥ ሕግ ግን አለ። ልጅስ እንዲህ ልጆቻችንን ትምህርት ቤት ልከን እያንዳንዳችን ወልደን ልጆች አለን። ልጆቻችን ስራ ከሌላቸው በምን ካልኩሌት አድርጌ ልስራልህ ካለኝ ዳኛ በምን ካልኩሌት አድርጌ እንድሰራልህ ፈልገህ ነው? ልጅ ደሞዝተኛ አይደለችም። ደሞዝተኛ ስላልሆነች በርት ነው የሚወሰነው። በርት እኛ የወሰነውን መቀበል ያለብህ። ጠቅላይ ፍርድ ቤት ሄድኩ ይግባኝ ብዬ ስር ፍርድ ቤት ያጸደቀውን አጥቀን በተአምር አላዩትም። ፋይሉን ራሱ በጭርስ አላዩትም። ስር ፍርድ ቤት የፈረደውን አጽድቀናል ያለው ይሄም አለ። እዚህ ግን ይሄን ሳይ ተአምር ነው የሆነብኝ። እኔ እግዚአብሔር ለልጅ ልጆቿ ውለታውን ይክፈላል። እኔ እጅግ እኔ እንዲህ አይነት ሰው አይቼ አላውቅም። በራሴ ቅንነት አለ። የቅንነት ጥግ ደግሞ እንዲህ አይነት ነገር አላየሁም። እነኛ ሰዎች ግን በአገሪቷ የታወቁ ናቸው። ዞረ በሽማግሌ ዞረ ትደክማለህ እንጂ መተክ እዚሁ ነው የምትቀረው ነው ያለኝ። በሽማግሌ ባለሀብት ናቸው። በአገሪቷ የታወቁ መኪና አስመጪዎች ናቸው።
የኔ ልጅ ግን ይኸው ፍርድ ቤቱም እነሱን ረድቶ ይኸው የኔ ልጅ ይኸው ዳግማዊ ምኒልክ ቋሚ ጉዳት 12% ብሎ 5 ዶክተር የፈረመበት ፊርማ ፍርድ ቤቱ ሽሮታል። ለመሻሩ ደግሞ መረጃ ወረቀቱ በእጅ ያለ። እንግዲህ አድማጭ ተመልካቾቻችን እንደዚህም አይነት አሳዛኝ አጋጣሚዎች አሉ። እንደዚህ አይነት ሰውነትን በገንዘብ የለወጡ ገንዘብን ከሰው በላይ የሚቆጥሩ ባለሀብት ነን የሚሉ በከተማችን ውስጥ ፍርዱ ከራሳችሁ ታገኙታላችሁ። ሌላ አይደለም። እቺ ልጅ ምንም ትሆን ችግር የለውም፣ አልፎላታል። ግን እግዚአብሔር መልካም ነው። እቺ ልጅ ይክሳታል። እናንተን ግን በገንዘባችሁ ተማምናችሁ በገንዘባችሁ አሰባችሁ ከሆነ ፍርዱን ለእግዚአብሔር እንተዋለን። ነገር ግን ወንድማችን በጣም ከልብ የሚያሳዝን ነገር ነው የነገርከኝ። እግዚአብሔር እንኳን ማረልህ፣ አሁንም ቢሆን መጨረሶ ይማረልህ። ይሄ አደጋ እንደዚህ አጋጣሚ እኛ በመጣንበት አጋጣሚ ለየት ያለ አጋጣሚ ነው። እንግዲህ ከልብ እናመሰግናለን። ቀሪ ዘመኗን እግዚአብሔር ይባርክልህ፣ ይካስህ። እንግዲህ በሚክሰው መንገድ እግዚአብሔር መካሻ እጁ አይታወቅምና ይህንን ነው የምንለው። እንግዲህ በተረፈ እስቲ ሀሳቦችን እናንተ በግን ልንለዋወጣለን። ይህም ፕሮግራማችንን በዚህ ያጠናቀናል። እንግዲህ ማስተዋል የአሽከርካሪዎች ማህበር ለማንም ምንም ከማንም ምንም የማይፈልግ ማህበር ነው። ስራና በስራ የምናምን ማህበር ነን። አሽከርካሪዎች በማስተዋል እናሽከርክር፣ ሌሎች እንዳይጎዱ። አሁን እዚህ ቤት ውስጥ ያየነው አንድ ጸጸት፣ አንድ ደግሞ ደስ የሚል ነገር። ይህ የሆነው በምንድን ነው? ተረጋግተን እናሽከርክር። ተረጋግተው በማሽከርከር መፍትሄ አለ። ስለዚህ አመሰግናለሁ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ አብረን እንቆይ።